እሺ ሰላም እንዴት ናችሁ? የሆነ ጊዜ ሜክሲኮ ከመሸ ታክሲ የጠበቅኩ ነበርና ያው ሰዓቱ ስለሄደ ብዙ ታክሲ አልነበረም። ከጎኔ የሆነች ትልቅ ሴትዮ ነበረች እቃ ምናምን ያዘችና ጠጋ ብላ ሰፈሬን ምናምን ጠየቀችኝ። ነገርኳት። በቃ እኔም ወደዛው አካባቢ ስለሆንኩ ኮንትራት እንያዝና እንሄድ ምናምን አለች። እሺ ብለን የጠበቅን በአጋጣሚ አንድ ላዳ መጣና ገባን። ከዛ መንገድ እንደጀመርን በጣም በቃ ቸኩላለሁ እኔን መጀመሪያ አድርሰኝ ምናምን ማለት ጀመረች ሴትዮዋ። በቃ ችግር የለውም እሷን መጀመሪያ እናድርሳትና ቀጥሎ እኔን ታደርሰኛለህ ብለን በዋጋ ተስማምተን መንገድ ጀመርን። ከዛ እሷ ቤት ደረስን። ቤቷ በጣም ትልቅ የሚያምር ቤት ነውና ሂሳብ ከፈለችና እቃ እንዴ አውርድልኝ ምናምን አለች። ከዛ አውረድኩና አስገባሁላት ሳሎኗ። ከዛ አመሰግናለሁ ምናምን ብዬ ስወጣ የለም ባለላዳው ሄዷልና በቃ በጣም ግራ ገባኝ። መሽቷል፣ ሰዓቱን በጣም ሄዷል። ከዛ በቃ ችግር የለውም እኔ አደርሳለሁ ትንሽ ጠብቀኝ ምናምን አለች። እሺ ብዬ ጠብኳት። ከዛ ባግ ነበርና ባጉን እላይ አድርስልኝ ምናምን አለች። ያው ሴትዮዋ በጣም ትልቅ ሴትዮ ስለሆነች እሺ ምናምን ብዬ እላይ አወጣሁላት። ከዛ ትንሽ ጠብቀኝ ብላ ቁጭ ብዬ ቤቷ የሆነ ወጣ ያለ ልብስ ቀይራ መጣች። ከዛ መሽቷል፣ ሰዓቱን በጣም ደነገጥኩ እኔ። ከዛ በቃ አይ መሄድ አለብኝ ምናምን አልኳት። ቁጭ በል ምናምን ብላ ማስፈራራት ጀመረች። ከዛ አይ መሄድ አለብኝ ምናምን ብዬ እኔም በጣም ተቆጣሁ። ከዛ እላይ ውጣና ጠብቀኝ ምናምን ብላ በጣም ስትጮህ እስቲ ያው የሚሆነውን ነገር ላይ ብልጥ መሆን አለብኝ ምናምን ብዬ ወጣሁ ወደ ላይ። ከዛ በቃ በጣም ላገላለጽ የሚከብድ ያው ትልቅ ሴትዮ ሆነች። አለባበሷን ቀይራ መጣች። ከዛ በቃ ያን ሰዓት እኔም ተለወጥኩ። በጣም መቆጣት ምናምን ጀመርኩ። ካስወጣሽኝ አስወጪኝ አለበለዚያ እጮሃለሁ ምናምን አልኩ። ቤት ውስጥ ደግሞ ማንም የለም። ከዛ እሷን ማስፈራራት ጀመረች። ከዛ የሆነ ከትንሽ ልፊያ ምናምን በኋላ ከመሳቢያ ውስጥ ሽጉጥ አወጣች ምናምን። በቃ ማለት ክብሬን ነው ያዋረድኩት። ከዚህ በኋላ እኔ ምንም የማታረግ ከሆነ እገልሃለሁ ምናምን ነገር አለች። ከዛ በቃ እኔ ምንም ላደርግ አልችልም ከፈለግሽ ግደኝ አልኳት። ሽጉጡን አቀባበለችና ገደለች።